ጋይስ ዛሬ ተወልጄ ያደኩበትን መታራ መርቲን ላሳያችሁ ነው። ጥሩ ነገር ታገኙበታላችሁ። አብረን እንሂድ እስኪ። አይ ቲንክ እዚህ አካባቢ ነው የተወለድኩበት ሰፈር። እነኚህ እንዳለ ብሎክ ሰፈሮች ናቸው። እነሱ ደግሞ አሁን የሚኖሩ ነዋሪዎች ናቸው። ያኔ እንግዲህ እቺ ነበረች ክላሳችን። እዚህ ክላስ አሁን ላይ ኦልሬዲ ያው ሌላ ነዋሪ ነው የሚኖረው። የዚህ ብሎክ ሰፈር ላይፋቸው የነበረው መኖሪያ ቤቶች እነኚህ ብሎክ አሉ። ሁለት ክላስ ይዛሉ ባይዘው እነኚህ። እዚህ ጋር ኩሽና ይኖራል። እዚህ ጋር ደግሞ ሻወር ሽንት ቤት አለ። የፐብሊክ ሽንት ቤቶች ነው ያሉትና ደስ የሚል ጊዜ ነበር። ብቻ የልጅነት ሚሞሪ ቢሆንም ግን 5-6 አመት ሲሆነን ከዚህ ሰፈር ቀይረን ሌላ ሰፈር ገባ። ጋይስ ሌላው ደግሞ የአጅኮ ላይፍን ያደኩበትን ቤት ደግሞ ላሳያችሁ ነው። ሰላም ነው አግሮ፣ እንዴት ነህ? ሰላም ነው አለክ? እንዴት ነህ? ሰላም ነው። ድሮ እዚህ ግቢ ነበርን እኛ። እኛ ግቢ ነበረ በጡረታ እስክንወጣበት የነበረ ግቢ እዚህ ነበረ። ደስ ይላል። አሁንም 2 ክፍል ነው። አዎ 2 ክፍል ነው። በረንዳው ሌላው ምን እንደው ታውቃላችሁ? እዚህ ውስጥ በቆሎ እንተክል ነበር ድሮ። አሁን ኦልሬዲ ሚሚ ዛፍ ነው ያለው። ይሄም ዛፍ አለ፣ ግን በቆሎ፣ ሙዝ፣ ድንች፣ ስኳር ምናምን ደስ ይላልና ያን ብቻ አይደለም። አገዳ ቦታ ሄደን የአገዳ ቀፎ ስናመጣም እዚህ ነበር የምናስቀምጠው። አገዳም ደብቀን እንበላ ነበር። እዚህ ጋር ቆንጆ ትዝታ ነበርን። እዚህ ግቢ አብዛኛውን ትዝታ እዚህ ግቢ ነው ያለኝ። ጡረታ እስክንወጣ ድረስ ባለው ላይ ፋዘር ሪታየር ሲያደርግ 98-99 ይመስለኛል ከዚህ በጡረታ ወደ አዲስ ከተማ ገባን ማለት ነው። እነኚህ መደዳዎች ጎረቤቶቻችን ነበሩና ከዚህ 3ኛው ቤት ላይ ነፍሱን ይማረውና በላይ አየለ በጣም ወደው ጓደኛዬ የነ በላይ አየለ ቤት ከዚህ ቀጥሎ ያለው ነበረ። ጋይስ ይሄ ደግሞ ኳስ ሜዳችን ነበረ። የአጅኮና ገነት በጣም ጠንካራ ቲሞች ነበሩ በጊዜው። እዚች ሜዳ ላይ ነበር የምንጫወተው ማለት ነው። ሰፋ ያለውን የልጅነት ጊዜያችንን በተለይ የአጅኮ ቲም አሪፍ ነበረ። ፕሮጀክቱን ራሱ የሚያንቀጠቀጥ ቲም ነበር በጊዜው።